የደቡብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረት የ50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓል አከበረ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት። በመድረኩ በክብር እንግድነት ተጋብዘው መልእክትን ያስተላለፉት ርዕሰ መስተዳድር ጥላሁን ከበደ በመሰባሰብና በመነጋገር ለሀገር ብልጽግና የበኩላችሁን አስተዋጽኦ ለማበርከት እንዲሁም ብዙ ፈተናዎችን በመሻገር ለ50ኛ ዓመት ኢዮቤልዩ በዓል መብቃታቸው እንኳን ደስ አላችሁ ብለዋል። ኢትዮጵያ በሁሉም መስክ የነበሩ ፈተናዎችን ተሻግራ በርካታ ስኬቶችን በማስመዝገብ ላይ እንደምትገኝ አብራሩት ርዕሰ መስተዳድሩ ከዚህ ውስጥ አንዱ የህዳሴ ግድብ መጠናቀቅ እንደሆነም ገልጸዋል። ህዳሴ ግድቡ መቻላችንን ለዓለም ያሳየንበት የውስጥም የውጭም ባንዳዎችን አሸንፈን የኢትዮጵያን ከፍታ ያሳየንበት ነው ሲሉ አስረድተው ግድቡ በስኬት በመጠናቀቁ መላው ኢትዮጵያውያን እንኳን ደስ አላችሁ ብለዋል። የደቡብ ኢትዮጵያ ክልል የብዝሃ ሃይማኖት፣ ብሔር፣ ቋንቋ መኖሪያ ትንሿ ኢትዮጵያ መሆኗን ገልጸው በክልሉ ያሉ ህዝቦች በመቻቻልና በሰላም እንዲኖሩ የሃይማኖት ተቋማት አበርክቶ ትልቁን ድርሻ ይይዛል ብለዋል። ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ራዕይ ለማሳካት የምንሰራው ስራ የሃይማኖት ተቋማት አበርክቶ ከፍተኛ እንደሆነ ጨምረው ገልጸዋል። የሃይማኖት ተቋማትም ህብረተሰቡ እውነትን፣ ዕውቀትንና ፍቅርን የህይወቱ መርህ እንዲያደርግ የስብዕና ግንባታ ላይ በትኩረት ሊሰሩ እንደሚገባም አስገንዝበዋል። ከምንም በላይ ሰላማችንን መገንባት ቀዳሚ አጀንዳችን ሊሆን ይገባል ያሉት ርዕሰ መስተዳድሩ የእምነት ተቋማት በአዲሱ ዓመት በአዲስ መንፈስ በአዲስ እሳቤ በመስራት ክልሉን የሰላም የመቻቻል የብልጽግና ተምሳሌት ለማድረግ ተግታችሁ እንድትሰሩ አደራ ለማለት እወዳለሁ በማለት መልእክታቸውን አጠቃለዋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ በበኩላቸው ኢትዮጵያ ወንጌላውያን አብያተ ክርስቲያን ህብረት የችግር አካል ሳይሆን የመፍትሄ አካል በመሆን አስተዋጽኦ በማድረግ ላይ እንደሚገኙ ገልጸዋል። መረጃውን የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን